ከ8 ሴቶች አንዷ ሴት የጡት ካንሰር ይገኝባታል። ሰላም፣ ዶክተር መኮንን ደምሴ ይባላለሁ። የጠቅላላ ቀዶ ሕክምና ስፔሻሊስት ሐኪም ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምግባረ ሰናይ አጠቃላይ ሆስፒታል በማገልገል ላይ ይገኛለሁ። ዛሬ ስለ ጡት ካንሰር ትንሽ ግንዛቤ ለማስጨበጥ እንሞክራለን። የጡት ካንሰር ምንድን ነው? የጡት ካንሰር ጡት ላይ ያሉ ሴሎች ያለ አግባብ ሲባዙ የሚፈጠር እባጭ። ከ8 ሴቶች አንዷ ሴት የጡት ካንሰር ይገኝባታል። የጡት ካንሰር አጋላጭ ምክንያቶች ምንድን ናቸው? አጋላጭ ምክንያቶች የምንላቸው በዋነኝነት ሴት መሆን በራሱ ለጡት ካንሰር አጋላጭ ምክንያት። ከዛ በተጨማሪ አልኮል አላግባብ መጠቀም፣ የትንባሆ ማጨስ ወይም ሲጋራ ማጨስ፣ ለጨረር መጋለጥ፣ የቤተሰብ ታሪክ መኖር እና እድሜ፣ የመራቢያ እድሜ የሚባለው የወር አበባ ቀድሞ ሲታይና የወር አበባ ዘግይቶ ሲሄድ ማለትም የወር አበባዋን አንድ ሴት ከ12 ዓመቷ በታች ካየችና የወር አበባዋ ከ55 ዓመት በኋላ የሚቆም ከሆነ እነዚህ ለጡት ካንሰር አጋላጭ ምክንያቶች ናቸው። እንደዛም ሆኖ ከ50% በላይ የሚሆኑት የጡት ካንሰር በሽተኞች ምንም አይነት አይደንቲፋይድ የተደረገ ምክንያት አይኖረው። የጡት ካንሰር ምልክቶች ምንድን ናቸው? የመጀመሪያው የጡት እባጭ። ማንኛውም አይነት እባጭ የጡት ካንሰር ሊያስጠረጥር ይችላል። ግን ምን አይነት መሆን አለበት? ህመም አልባ የጡት እባጭ። ከዛ በተጨማሪ የጡት ከለር መቀየር፣ የጡት መጠን መጨመር፣ የጡት ጫፍ ወደ ውስጥ መሳብ ወይም ደግሞ ደም የቀላቀለ ፈሳሽ ከጡት ሲወጣ፣ እነዚህ የጡት ካንሰር ምልክቶች እንላቸዋለን። እንዴት አድርገን መለየት እንችላለን? ወይም ደግሞ ምርመራዎቹ ምንድን ናቸው? በዋነኝነት የአካላዊ ምርመራ ወይም ደግሞ ፊዚካል ኤግዛሚኔሽን የምንለው ነው። አብዛኛው የጡት ካንሰር ታካሚዎች ወይም የጡት ካንሰር በሽተኞች በፊዚካል ኤግዛሚኔሽን ብቻ ወደ 85% የሚሆነውን ዲያግኖስ ማድረግ እንችላለን። ከዛ በተጨማሪ አልትራሳውንድ፣ ማሞግራፊ፣ ባዮፕሲ፣ ኤምአርአይ በማሰራት የጡት ካንሰር መለየት እንችላለን። እነዚህ ምርመራዎች በሽታውን ከመለየትም በተጨማሪ ያለበትን ደረጃ ይነግሩናል። ምክንያቱም ደረጃው የምንወስደውን ሕክምና ምንድን ነው የሚለውን እንድናውቅ ስለሚያደርገን ማለት ነው። በዚህም መሰረት የጡት ካንሰር በ4 ደረጃዎች እንከፍለዋለን። ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 ብለን እንከፍለዋለን። ደረጃ 1 የምንለው እዛው ጡቱ ላይ ብቻ እባጩ ሲኖር ደረጃ 1 ብለን እንገልጸዋለን። ደረጃ 2 የምንለው እባጩ ከ2 እስከ 5 ሴንቲሜትር ሆኖ አቅራቢያ ወዳለ ወደ ብብት ስር ሲሰራጭ ወይም ወደ ሊምፍ ኖዶች ሲሰራጭ ደረጃ 2 ብለን እንጠራዋለን። ደረጃ 3 የምንለው ከ5 ሴንቲሜትር በላይ ሆኖ የተለያዩ ቦታዎች ላይ ሲሰራጭ ደረጃ 3 እንላለን። ደረጃ 4 የምንለው ከጡትና አካባቢው ውጪ ወደ ጉበት፣ ወደ ሳምባ፣ ወደ አንጎልና ወደ አጥንት ሲሰራጭ ደረጃ 4 ብለን እንጠራለን። እነዚህ ደረጃዎች ማውጣታችን የሚጠቅመን ሕክምናውን እንድንወስን ነው። ሕክምናውስ ምንድን ነው የሚለውን ስናይ የመጀመሪያውና ዋነኛው ሕክምና ቀዶ ሕክምና ነው። ቀዶ ሕክምና ብዙ አይነት ቀዶ ሕክምናዎች አሉ። እባጩን ብቻ ማውጣት፣ ሙሉ የጡት አካሉን እስከነባጩ ማውጣት፣ እንዲሁም እስከ ብብት ስር ያለውን የሊምፍ ኖዶችን ማውጣት ይሆናል። ከዛ በኋላ የጨረር ሕክምና፣ የመድኃኒት ሕክምናና የኮምቢኔሽን እነዚህን ሶስቱን አንድ ላይ አዋህደን ማከም እንችላለን ማለት ነው። የሕክምናው ስኬታማ እንዲሆን ቶሎ መታከም ወይም ቶሎ መታወቅ ጥቅም አለው። ያ ማለት ኤርሊ ዲቴክሽን የምንለው በጊዜ ህመሙን ካወቅን ህክምናውም ቀላል ያደርገዋል። የጡት ካንሰር ይድናል አይድንም የሚለው የአብዛኞቹ ሴቶች ጥያቄ ነው። የጡት ካንሰር በጊዜ ከተደረሰበት የሚድን ሲሆን በጊዜ ካልተደረሰበት ግን እስከ ሞት የሚያደርስ ነው። ስለዚህ ማንኛውም ሴት ገሏን በታጠበች ቁጥር ጡቷን በመዳበስ እባጭ አለ የለም የሚለውን መለየት ይኖርባታል። እባጭ ካገኘች ማንኛውም እባጭ የጡት ካንሰር ሊያስጠረጥር ስለሚችል ወደ ጤና ተቋም መሄድ አለባት። ለዚህ ምግባረ ሰናይ አጠቃላይ ሆስፒታል ይህንን ህክምና ከቅድመ ልየታው ጀምሮ እስከ ከፍተኛ የሚባለው ኦፕሬሽን ድረስ መስጠት የሚችሉ ባለሙያዎችና የተደራጀ የኦፕሬሽን ክፍል ባለቤት ስለሆነ መታችሁ እኛ ጋር ብትገለገሉ ጥሩ ውጤት ይኖራችኋል።